ሰላም ጤና ይስጥልኝ ውድ የማርኬት ቲዩብ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤናና ደስታን ያድልልን። ሀገራችንንም ሰላም ያድርግልን። ዛሬ ይዤላችሁ የመጣሁት እንግዲህ ብዙዎቻችን የሚያሳስበንን የፊት ቆዳ መሸብሸብን እንዴት በቀላሉ በቤታችን በሚዘጋጅ ነገር እንዴት መከላከል እንደምንችልና የተሸበሸበውንም ደግሞ እንዴት ወደ ነበረበት መመለስ እንደምንችል ነው። አብራችሁን ቆዩ። በዋናነት የሚያስፈልገን ድንችና እንቁላል ነው። ድንችን እንግዲህ በጣም በቀላሉ ልናገኘው የምንችለው ነገር ነው። አብዛኞቻችን ያው የትኛውን ቦታ ቢሆን ድንች የሚያጣ ሰው ይኖራል ብዬ አላስብም። በዛ ላይ በጣም ተፈጥሯዊ ስለሆነ የምንበላውም ነገር ስለሆነ ለፊታችን እንደዚህ ጉዳት የሚያስከትል ነገር አይደለም። እንደውም ጠቀሜታው በጣም ብዙ ነው። ተለቅ ያለ አንድ ድንች ካለ እሱም በቂ ነው። ድንቹን እደጥና አጥበን ከዛን ፈቀፍቀዋለን ማለት ነው። ይሄው መቅፈቂያችንን እናመጣና ፍቅፍቅ እናደርገዋለን። እናንተ መፍጨትም ትችላላችሁ። ያው በደንብ እንዲልም ስለሆነ እናንተ በመፍጫ መፍጨት ትችላላችሁ። እንደዚህ እያደረግን ፍቅፍቅ እናደርገዋለን። ስለ ድንች እንግዲህ በጣም ብዙ ጥናቶች ጥቅሙን ተናግረዋል። ያው ከዛም ውስጥ አንዱ ድንች በውስጡ በቫይታሚን ሲ፣ በቫይታሚን B6፣ በኮፐር፣ በዚንክ እና በፖታሺየም የበለጸገ ሲሆን በፊታችን ቆዳ ላይ ለሚወጡ ጥቋቁር ነገሮች ወይም ዳርክ ስፖትስ፣ ይሄም ማለት እንደዚህ ብጉር ወጥቶብን ሲጠፋ ጥሎ የሚሄደው ጥቋቁር ነጠብጣቦች አሉ። እነሱን ለማጥፋት በጣም ተመራጭ ነው ድንች ማለት ነው። እኔ በፊት በጣም ብጉር ያስቸግረኝ ነበር እና ፊቴ ላይ እንደዚህ ጥቋቁር ነጠብጣብ ነበረብኝ ብዙ ማለት ነው። ይሄን ድንች ግን በጣም ከተጠቀምኩት በኋላ ብዙ ለውጥ አይቼበታለሁ። እነዚህ ዳርክ ስፖቶች በጣም ቀንሰውልኛል፣ እንደውም ጠፍቷል ማለትም ይቻላል። በድንች ውስጥ የሚገኘው ኮፐርና ፕሮቲን ደግሞ እንደዚህ በአይናችን ስር ለሚወጣ እብጠትና በአይናችን ስር ለሚጠቁር በጣም ተመራጭ ነው። ለዛ ደግሞ ምን እናደርጋለን? ድንቹን በስላይስ እንከትፈውና ፍሪጅ ውስጥ እናደርገዋለን ቀዝቀዝ እንዲል ማለት ነው። ከዛ ቀዝቀዝ ካለ በኋላ ምን እናደርጋለን? አይናችንን ጨፍነን አይናችን ላይ እናስቀምጠዋለን። ድንቹን ለተወሰነ ደቂቃ እናደርገውና ይሄንን እንደዚህ በተከታታይ በሳምንት 2 ምናምን ብናደርገው አይናችን ስር ለሚወጣ ጥቁረት፣ እብጠት ምናምን ፍቱን መፍትሄ ነው። እና ደግሞ የድንች በጣም ጥሩ ጠቀሜታው ደግሞ ብዙዎቻችን እንደዚህ ያለ እድሜ የሚፈጠር የቆዳ መሸብሸብን እሱን በጣም ለመከላከል ይጠቅመናል። እና ደግሞ የተሸበሸበም ቆዳ ካለ እሱን ወደ ነበረበት በፊት ወደ ልጅነት ቆዳ ለመመለስ በጣም ይጠቅመናል ማለት ነው። ድንቻችንን ከፈቀፈቅን በኋላ እናጠለዋለን። ማጥለያ መጣና በጨርቅም ጭምቅ ማድረግ ትችላላችሁ። እኔ በማጥለያ እንደዚህ ጫን እያደረኩኝ አጠለዋለሁ ማለት ነው። እንደዚህ ጫን በሉት በደንብ እንዲወርድ። ከዛም ማጥለለን ከጨረስን በኋላ ለትንሽ ደቂቃ እንጠብቀዋለን። ለ15-20 ደቂቃ ይሄ ድንቹ እስኪዘቅጥ ማለት ነው። ስታርቹ እስኪዘቅጥ ውሃው እስኪጠል ድረስ ለ15-20 ደቂቃ እንጠብቀዋለን። ያ እስከሚሆን ግን ቅድም የፈቀፈቅነው የድንች ፍቅፋቂ ያለ አይደለ? እሱን አንጥለውም። ምን እናደርጋለን? በሱ የፊት ስክራብ እንሰራበታለን። ቅድም በፈቀፈቅነው የድንች ፍቅፋቂ ስክራብ እንሰራበታለን ማለት ነው። እሱ ላይ 3 ማንኪያ ወተት እናደርጋለን። ከዛም ያው እናዋህደውና በደንብ ፊታችንን እንቀባዋለን ማለት ነው። ይህ ስክራብ በጣም የሚጠቅመው ለምንድን ነው? የሞቱ የቆዳ ሴሎችን ይሄ ዴድ ስኪን የሚባሉት አሉ አይደለ? እነሱን ለማስወገድ ይጠቅመናል ማለት ነው። እሺ እንግዲህ አሁን ድንቻችን ጠሏል። እንደምታዩት ከስር ያለው ስታርች ይታያችኋል፣ ነጩ። እሱን ነው የምንፈልገው። ይሄ ውሃውን አንፈልገውም። ስለዚህ እንደፋዋለን።
ከዛም ቅድም ያቀረብናትን እንቁላል እናመጣና እንቁላሉ ግን አስኳሉን አንፈልገውም። ይሄ ነጩ ፓርት አለ አይደለ? ይሄ ነጩ ውሃው እሱን ነው የምንፈልገው። ስለዚህ ቀስ አድርገን አስኳሉ እንዳይገባብን ተጠንቅቀን እናወጣና እንመታዋለን እሱን። ከዛም ያው 2 ማንኪያ ይበቃናል። እሱን 2 ማንኪያ አንስተን የቅድም የድንቹ ስታርች ላይ እናደርግና በደንብ እናዋህደዋለን ማለት ነው። እንደዚህ ኬሚካል ነገሮችን ምናምን ከምንጠቀም እንደዚህ በተፈጥሯዊ ነገሮች ፊታችንን ብንከባከብ በጣም ጽድት ያለ ፍክት ያለ ቆዳ እንዲኖረን ያደርግልናል ማለት ነው። እኔ በጣም ተመችቶኛል። በጣም ለውጥ ስላየሁበት ነው። እናንተም እንድትጠቀሙት ስለምፈልግ ነው እና ለውጡንም እንደምታዩት በጣም እርግጠኛ ነኝ። እሺ እንግዲህ እንደዚህ ካዋሃድን በኋላ ያው አሁን የሚቀረን ፊታችንን መቀባት ነው። ፊታችንን ሁሉንም እናዳርሳለን፣ ሁሉንም እንቀባለን። ከተቀባን በኋላ ትንሽ እንጠብቀዋለን። ያው ለትንሽ ደቂቃ እንጠብቅና ለ30 ለ20 ደቂቃ ከዛም ለብ ባለ ውሃ እንታጠባለን። ይህንን የድንች ማስክ ቢያንስ በሳምንት አንዴ በየሳምንቱ አንድ ጊዜ ብንቀባው በጣም ፈጣን የሆነ ለውጥ ታያላችሁ። የምር ነው የምላችሁ። እኔ በጣም ለውጥ አይቼበታለሁ። እናንተም አትሰላችሁ። ባንዴ የሚመጣ ለውጥ የለም። ነገሮችን ተጠቅመን በአንድ ጊዜ ለውጥ አናይም። ስለዚህ እየደጋገምን ብናደርገው በጣም ተመራጭ ነው ማለት ነው። ለውጡንም የምታዩት የዛኔ ነው። ምክንያቱም አንዴ ተቀብታችሁ አታውቁትም። ስለዚህ ያው ሳትሰላችሁ ተጠቀሙ እላችኋለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። አብራችሁን ስለቆያችሁ አመሰግናለሁ።